ሁላችሁም ሰላም ብያለሁ። ዛሬ ለኩላሊት ጉዳት የሚዳርጉን 7 ሁኔታዎችን አቀርብላችኋለሁ ማለት ነው። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ እያደረጋችሁ እንድትከታተሉ እጠይቃለሁ ማለት ነው። አንደኛው በቂ ፈሳሽ ውሃ ለመውሰድ ነው። በቂ ውሃ ለመጠጣት የኩላሊት ስራ የሆነውን አስፈላጊ ቆሻሻ ከሰውነታችን ማስወገድ በሚገባው እንዲያከናውን ስለሚያደርግ ቆሻሻውን በኩላሊታችን ውስጥ ተከማችቶ ጉዳት እንዲያስከትል ያደርጋል ማለት ነው። ሁለተኛው የውሃ ሽንት መቋጠር ነው። የውሃ ሽንት ማስወገድ በሚገባን ጊዜ ሳናስወገድ የምንይዘው ከሆነ ይህና ተግባር የምናደርግ ከሆነ የሽንት ፊኛችን ሆነ ኩላሊታችን አደጋ ላይ የምንጥል መሆኑን ልንገነዘብ ይገባል ማለት ነው። ሶስተኛው ጨው የበዛበት ምግብ መውሰድ ነው። ጨዋማ ምግቦችን መመገብ የኩላሊት ጨው በሰውነታችን የማስወገድ ስራ ጫና እንዲበዛበትና ሲቆይም ለችግር ሊያጋልጠን ይችላል ማለት ነው። ይሄ ነው ሶስተኛው ማለት ነው። አራተኛው ደግሞ ካፌን በብዛት መውሰድ ነው። በሚጠማን ጊዜ ውሃ ከመጠጣት ይልቅ ለስላሳ መጠጦችን እንደ ጥም ቆራጭ እንጠቀማለን። ካፌን የደም ግፊት መጠናችን በመጨመሩ ኩላሊትን ይጎዳል ማለት ነው። ይሄ ነው አራተኛው። አምስተኛው ደግሞ ህመም ማስታገሻ አላግባብ መውሰድ ነው። ቀላል የሚባል ህመም ማስታገሻዎችን መውሰድ አላስፈላጊና አልፎ አልፎም ደግሞ ከባድ የሆነ የኩላሊት ጉዳት ሊያደርስ ይችላል። ይህን ከመውሰድ መከልከል መቻል አለብን ማለት ነው። ስድስተኛው የአልኮል መጠጥ በብዛት መጠጣት ነው። ከልክ ያለፈ የአልኮል መጠጥ እንግዲህ ማዘውተር የኩላሊት ችግር ሊያስከትል ስለሚችል እኛው ደግሞ የአልኮል መጠጦችን መቀነስ መቻል አለብን ማለት ነው። ሰባተኛውና የመጨረሻው ሲጋራ ማጤስ ነው። ለኩላሊት መድረስ የሚገባውን የደም መጠን ስለሚቀንስ ሲጋራ ማጤስ እንዲያቆሙ ይመከራል ማለት ነው። ስለዚህ 7ቱ የኩላሊትን ሊጎዱ የሚችሉ ሁኔታዎች እነዚህ ናቸው ማለት ነው። ሁላችንም ከእነዚህ ነገሮች ተቆጥበን ኩላሊታችን እንዲሁም ጤናችን መጠበቅ አለብን ማለት ነው። አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ